ሮሜ መጽሐፍ ምዕራፍ 3 ክፍል 4ን እንመለከታለን። ቆሙና እናንብብ አብረን። መጽሐፍ ቅዱስ የያዛችሁም ያልያዛችሁም ለእግዚአብሔር ቃል ክብር ቆሙ። ምዕራፍ 3 ቁጥር 25 እስከ 31 ደግሞ እናነባለን። እርሱንም እግዚአብሔር በእምነት የሚገኝ በደሙ የሆነ ማስተሰሪያ አድርጎ አቆመው በእግዚአብሔር ችሎታ፣ ይህም በፊት የተደረገውን ኃጢአት ስለመተው ጽድቁን ያሳይ ዘንድ ነው። ራሱም ጻድቅ እንዲሆን በኢየሱስ ስም የሚያምን እንዲያጸድቅ አሁን በዚህ ዘመን ጽድቁን ያሳይ ዘንድ ነው። ትምክህት እንግዲህ ወዴት ነው? እርሱ ቀርቷል። በየትኛው ሕግ ነው? በሥራ ሕግ ነው? አይደለም፣ በእምነት ሕግ ነው እንጂ። ሰው ያለ ሕግ ሥራ በእምነት እንዲጸድቅ እንቆጥራለንና። ወይስ እግዚአብሔር የአይሁድ ብቻ አምላክ ነውን? የአሕዛብስ ደግሞ አምላክ አይደለምን? አዎን፣ የተገረዘን ስለ እምነት ያልተገረዝንም በእምነት የሚያጸድቅ አምላክ አንድ ስለሆነ የአሕዛብ ደግሞ አምላክ ነው። እንግዲህ ሕግን በእምነት እንሽራለንን? አይደለም፣ ሕግን እናጸናለን እንጂ ይላል እግዚአብሔር። ያክብራችሁ። ቁጭ በሉ። ሁለት ኃይለ ቃል አለ። እሱም ብቻ ትንሽ ተናግሬ ወደ ኤክስፕላኔሽን ሄዳለሁ፣ ወደ ማብራሪያ ሄዳለሁ። አንደኛ ኃይለ ቃል በእግዚአብሔር በእምነት የሚገኝ በደሙ የሆነ ማስተሰሪያ አድርጎ አቆመው ይላል። ማንን ነው እንደዛ ምለው? ማንን ነው እንደዛ ያላለው? ማንን ነው እንደዛ ያላለው? ኢየሱስን ነው። ኢየሱስን ምን አድርጎ አቆመው? በእምነት የሚገኝ በደሙ የሆነ ማስተሰሪያ ነው። ኢየሱስ በእምነት የሚገኝ፣ ከኔ ጋር እንበል ይሄንን። ኢየሱስ በእምነት የሚገኝ በደሙ የሆነ ማስተሰሪያ ነው። እርሱን ያቆመልን ደግሞ እግዚአብሔር አብ ነው። ሁለተኛ በእግዚአብሔር ችሎታ ይላል። በእግዚአብሔር ችሎታ ይላል። ያ ማለት በሰው አቅም ያልሆነ፣ በካህናቶች አቅም ያልሆነ፣ በነ ሙሴ ምልጃ ያልሆነ፣ በነ ማርያም ጸሎት ያልሆነ፣ በቅዱሳን ልመና ያልሆነ፣ በመላእክት ተአምር ወይም ልመና ያልሆነ በእግዚአብሔር ችሎታ የሆነ ይላል። ይሄ ማለት የመዳን ጉዳይ የእግዚአብሔር ችሎታ ጉዳይ ነው ማለት ነው። ኃጢአትን የማስተሰረይ ጉዳይ፣ ኃጢአትን የመተው ጉዳይ፣ እግዚአብሔር ኃጢአትን ይቅር ያለበት መነሻ የሚነሳ ከሰዎች ጥረት አይደለም፣ ከሰዎች ፍላጎት ወይም ደግሞ ከሰዎች ችሎታ አይደለም፣ ከእግዚአብሔር ችሎታ የሆነ ነው። መዳን የእግዚአብሔር ችሎታ ያሳያል። በላ አጠገብ ያለውን ሰው ያንተ ችሎታ እዚህ ውስጥ የለበትም። አትናገሩትም? ያንተ ችሎታ እዚህ ውስጥ የለበትም። የማን ችሎታ ነው ያለው? የእግዚአብሔር ችሎታ። ጮክ ብላችሁ አውሩ። አይዟችሁ፣ ሰዓት በጣም እንደሄደ ስላየው እኔ ራሴ ተቆጥቤያለሁ። መዳናችን በኢየሱስና ኢየሱስ ብቻ ነው። የሰው አቅም፣ የሰው ችሎታ፣ የሰው ኢፈርት፣ የሰው ድካም በዚህ ጉዳይ ውስጥ የለበትም ይላል። አሁን እንግዲህ ክርክሩ እዚህ ጋር ነው። ባለፈው ብያቸዋለሁ። የመዳንን ጉዳይ አይሁዶች መውሰድ የሚፈልጉት ወደ እግዚአብሔር የመግባት ጉዳይ፣ የመጽደቅ ጉዳይ፣ ይቅርታን የማግኘት ጉዳይ ለምን እኛ አንሞክረውም ነው። ለምን እኛ አንሞክረውም? እኛ እጅ እኮ ሕግ አለን፣ መጽሐፉ አለ፣ እኛ ጋር ቶራቱ አለ። ሙሴ በጽላት ቀርጾ ያ የመጣው ደግሞ አሁን እኛ ጋር ተጽፎ የደረሰው በአይሁዶች እጅ ላይ የገባ ሕግ አለን። ያንን ለኛ እንድንተገብር ይለቀቅ፣ ይፍቀድልን። ተው ነው መዳን በሰዎች ጥረት አይደል። ሕግ ስለ ሰዎች ጥረት ነው የምናገረው፣ ስለ ሰዎች ኢፈርት ነው የሚያወራ። ሕግ ሰዎች ተጣጥሮ የሚፈጽሙት ነገር ነው። ባለፈው አይታችኋል። አታድርግ፣ አትሁን፣ አትግባ፣ አትመኝ፣ እንደዛ አታድርግ፣ አትግደል፣ አትመኝ። እነዚህ አይነት ከልካይ ነገሮች አሉበት እና ያንን በሙሉ ሁሉ አልቻለም። ሙሴም ያመጣ በሙሴም እጅ እግዚአብሔር የሰጠው አልቻለም። ራሱ ነው ያሻሻለው። መተዳደሪያችንን ያሻሻለው ራሱ እግዚአብሔር ነው።
ይሄ ከኔ ወይም ደግሞ እኔ በዛ ሆኜ የጻፍኩትና ከልቤ ከአይምሮ ያመነጨሁት ልብ ወለድ አይደለም። ስለ መዳን ጉዳይ ሲነሳ የእግዚአብሔርን ችሎታ ማጉላት ጉዳይ ነው። እግዚአብሔርን ማየት ጉዳይ ነው። ስለዚህ ወደዚህ ተመለሱ። ይህንን ተውት። የእናንተን ትምክት ተውት። የእናንተን ንትርክ ተውት። የእናንተን ጭቅጭቅ ተውት። ክርክሩን እርግፍ አድርጋችሁ በኢየሱስ ላይ አተኩሩ። ሁሉን ነገር ኢየሱስ ላይ አስቀምጡ። ስለ ኃጢአታችሁ ይቅርታ ኢየሱስ፣ ስለ ዘላለማዊ ሞት መዳኛ የሆነው ኢየሱስ፣ ሁሉን ነገር ጠቅልላችሁ ኢየሱስ ላይ አስቀምጡ። ትኩረትህን ሁሉ ወደ ኢየሱስ ሰብስብ በለው። አጠገብ ያለውን ሰው ድገምና ተናገረው። ጀስት ንገሩት እንደገና። ትኩረትህን ሁሉ ወደ ኢየሱስ ሰብስብ በሉት። አዎ ኮንሰንትሬት አድርጉ። ወደ ኢየሱስ አምጡ። ኢየሱስ ጋር ነው ነገሩ ያለው። ይህ ማለት አሁን እነሱ ያሉ ያሉት ትግል ምንድነው? እግዚአብሔር አብ ጋር ነው ሁሉም ነገር ያለው። ሰማይን ዲማንድ ከማድረግ ነው። የዘላለምን ሕይወት የዘላለምን መንግስት ዲማንድ ከማድረግ ጋር የተያያዘ ነው። ያን እንድናገኝ ዘንድ የራሳችንን መንገድ ፍቀድልን ነው ወገኖች። አሁን ለምሳሌ እናንተ ተማሪዎች 12ኛ ክፍል ከዛ በታች እንደዚህ ትምህርት ላይ ያለን ዩኒፎርም ትምህርት ቤት ቢጫ ቀለም ወይም ደግሞ ቀይ ይሁን ሰማያዊ አይነት እንበለው ቀለም ትምህርት ቤቱ ተወያይቶ ወስነው ይሄንን አይነት ነው ትምህርት ቤቱ ለብሶ ብሎ ከወሰነ በኋላ አንድ ተማሪ ብድግ ብሎ አይ እኔ በጣም የሚመቸኝ ከለር ነጭ ነው፣ ከዚህ ከለር ውጪ መልበስ አልፈልግም፣ ቆንጆ ከለር ነው ደግሞ ያምራል ብሎ ለብሶ ወደ ትምህርት ቤቱ በራፍ ቢሄድ ከጥበቃ ጋር እየተጋጨ እየተከራከረ እየተነታረከ እንደሚገኝ ወደ ውስጥም እንደማያስገባው እንደዛ እንደማለት ነው። እግዚአብሔር አብ ፕሮቫይድ ካደረገ ሶሉሽን ይልቅ የራሳችንን ሶሉሽን ለምን አናስቀድምም የሚሉ ሰዎች ነው። በዚህ ቦታ ላይ ሐዋርያ ጳውሎስ አይሆንም ያለ ያለው እግዚአብሔር ያዘጋጀልህ ጽድቅ ይሻላል በለው። እርሱ ክርስቶስ ነው። ባንተ ጥረት የሚሆን ሳይሆን በእግዚአብሔር ችሎታ የሚሆን ጽድቅ፣ እርሱ የእግዚአብሔር ጽድቅ ይባላል። እርሱም የናዝሬቱ ኢየሱስ ነው። ስለዚህ ወደ ኢየሱስ የሐዋርያ ጳውሎስ መግቢያ ሁሉን ነገር ሰብስባችሁ፣ ትኩረታችሁን ሰብስባችሁ፣ ንግግራችሁን ሰብስባችሁ፣ ስብከታችሁን ሰብስባችሁ፣ ሁሉን ነገር ጠቅልላችሁ ወደ ኢየሱስ አምጡ። ጂሰስ ኢዝ the only answer። በቃ ከሱ ውጪ ልትናገሩት፣ ልትመኩበት፣ ልትሰብኩበት የምትችሉት ሌላ ርዕስ የለም። የምትድኑበትም ሌላ መዳኛ የለም። በሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ እንደተነገረው ከሰማይ በታች እንድንድንበት ዘንድ ብለው ሐዋርያ ጳውሎስ የሚናገረው ሐዋርያቶች የሚናገሩት ጴጥሮስ የተናገረው ማለት ነው። ይህንን የመጨረሻ የሆነውን ተስፋችሁን ኢየሱስን ጥሩ። ከዛ ውጪ ሌላ ነገር ከንቱ ነው። አስቀድመን ሰዎችን ሁሉ ከሰናል። በምድር ያሉ ሰዎች በሙሉ ምን ውስጥ ነው ያሉት? ያለ ምንም ልዩነት ኃጢአት ስር ነው ያሉት። ከዚህ የሚድኑበት ብቸኛ መንገድ ኢየሱስ ነው። ሰማይም የሚገቡበት ብቸኛ መንገድ ኢየሱስ ነው። እዚህም ሰላም የምናገኝበት ብቸኛ መንገድ ኢየሱስ ነው። ይህንን ሶስት ነገር ልንገራችሁ። እዚህም ሰላም የሚሰፍነው ኢየሱስን ኮመንሊ አንደርስታንድ ስናደርግ ነው። አሜን ነው። ያጠገብህን ሰው ያዝና እዚህ ምድር እንኳን ከጎረቤቶቻችን ጋር ከሰዎች ጋር ምድር ላይ ሰላም የሚሆነው ሰው ክራይስት ማይንድድ ሲሆን ነው። ኢየሱስን ስንረዳ ኢየሱስን እያወቅን ስንሄድ ነው። ስለዚህ እንዲህ ብለህ ንገረው አጠገብ ላለ ሰው እዚህ እንኳን ሰላም እንድንሆን ኢየሱስ ያስፈልገናል። በመስሪያ ቤታቸው እንኳን ሰላም አይደሉም ኢየሱስ የሌላቸው ሰዎች። ሳታስቡ ዲስተርብድ ይሆናሉ። ከመሬት ተነስቶ ሌላ ታሪክ ውስጥ ይገባሉ። ህይወታቸው የተቃወሰ ነው። ኢየሱስ የሌለበት ህይወት የሩጫ ህይወት ነው። ባዶ ህይወት፣ ከንቱ ህይወት። በቃ ይባክናሉ፣ ይሄዳሉ፣ ይጋጫሉ፣ ይመለሳሉ። ተመሳሳይ አይነት ላይፍ ነው የሚገፉት። ኢየሱስ ግን የነገሮቻችን ሁሉ መፍትሄና ምላሽ ነው። ሃሌሉያ! እስኪ ኢየሱስ በሁሉም ጉዳይ ላይ ያስፈልጋል በሉት እስኪ። ኢየሱስ በሁሉም ነገራችሁ ላይ ያስፈልጋል። ኢየሱስ በትምህርታችሁ ጉዳይ ያስፈልጋል። እየነገራችሁ አጠገብ ላለ ሰው ኢየሱስ በሁሉም ጉዳይ ላይ ያስፈልጋል።
ልታገለግል ስትነሳ ኢየሱስ ያስፈልጋል። ልትነግድ ስትነሳም ኢየሱስ ያስፈልጋል። ሰላማዊ ኑሮ ለመኖርም ኢየሱስ ያስፈልጋል። ከሰዎች ጋር ለመኖርም ኢየሱስ ያስፈልጋል። ትርፋማ እንድትሆን ኢየሱስ ያስፈልጋል። ትዳሪ የተረጋጋ እንዲሆን ኢየሱስ ያስፈልጋል። ልጆች ሰላማዊ እንዲሆኑ ኢየሱስ ያስፈልጋል። ጤናማ ቤተክርስቲያን እንድትኖረን ኢየሱስ ያስፈልጋል። አሜን ነው። ኢየሱስ የሌለበት ቤተክርስቲያን ላይ 8 ኢየሱሶች አሉ። ይዋጉሃል፣ ሰላም አይሰጡህም። የኛ ፎከስ ኢየሱስ ነው የሚል ሰው አለ? እስኪ የኔ ትኩረት ኢየሱስ ነው የሚል ሰው እስኪ ኢየሱስ 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 5 ጊዜ ጥሩት ሳታቋርጡ። ይሄ ርዕስ ሰይጣንም ሰውም ጎረቤትም ምንም እንድነገር የሚፈልግ ርዕስ አይደለም። እኔ ግን በደንብ ጠንከር አድርጌ ልንገራችሁ። ሁሉ ነገር ይኸው እጅህን እግርህን ያዝ፣ ሁሉ ነገርን ያዝ። ኢየሱስ ያስፈልግሃል፣ ኢየሱስ ያስፈልግሻል፣ ኢየሱስ ያስፈልግሃል፣ ኢየሱስ ያስፈልግሃል፣ ኢየሱስ 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 ያስፈልግሃል፣ ኢየሱስ ያስፈልገናል። በቃ ኢየሱስ ነው የሚያስፈልገን፣ ኢየሱስ ነው የሚያስፈልገን፣ ኢየሱስ ነው የሚያስፈልገን። ሁሉ ሰው ኃጢአት ስር ወድቋል ስል ክርክር ተነስቶ ነበር። ባለፈው ተመልክተናል። ምን አይነት ክርክር ነው የተነሳው? አንደኛው ክርክር እኛ አንዳንዶቻችን እኮ ደህና ነን፣ ህዝብ የሚያቀነን፣ አንዳንዶቻችን ደግሞ በህዝብ ፊት የምንቆምነን። ለምን? እነርሱ በድብቅ እንጂ በግልጽ የሚያደርጉት ነገር ስለሌላቸው ድንኳን ሸፍኖ ከድንኳን ጀርባ ድርጊቶቻቸው ስለሚፈጸም እኛ ነፃንን እኮ። ለምን ሁሉን ሰው እንዴት ኃጢአተኛ ነው ትላለ? ቢያንስ የሚጠብቁ አሉ። እየለየ ተናገር እንጂ ኖ አንድም ሰው ሳይቀር። ይሄንን ያልኩት እናንተ በምትመኩበት እናንተ ይዛችሁ በምትዞሩበት በዛ በታላቁ በእናንተ ቶራት በዛ ህግ አይደለም። ይሄንን እያልን ያለነው በእግዚአብሔር ጽድቅ ነው። በሱ ስንመዘን ሁላችንም ከኃጢአት በታች ነን እያለ ጳውሎስ ይሞግታል። በመሰረቱ ህግ ውጫዊ ነገር ላይ ትኩረት ያደርጋል። ድርጊት ላይ ነው የሚያተኩረው። ድርጊት ላይ ነው የሚያተኩረው። ለምሳሌ ህግ ድርጊት ላይ ነው የሚያተኩረው ስላችሁ ሰውን አንዳንዴ ብዙ ሰው ጋር ያለውን ነገር ነው የምነግራችሁ። ብችል የሰው አይምሮ ማጥፋት አያስብም? ያስባል አያስብም? ማጥፋት ያስባል አያስብም? ወንድሙን መግደል ማጥፋት ያስባል አያስብም? ህግ ግን እስካላጠፋ ድረስ ጃጀር አያረግም። መግደል አለበት፣ ማጥፋት አለበት፣ ሳምቲንግ ማድረግ አለበት። ያን እስካላደረገ ድረስ ህግ ምንም ነገር አያደርግም። ከዚህ የተነሳ የህግ ትኩረት ውጫዊ ነገር ላይ ነው። አካላዊ ነው። የሰውን ፊት ትርኢት፣ የውጭ ድራማዎች ላይ ትኩረት የሚያደርግ ነው። ግን ሐዋርያ ጳውሎስ እያወራ ያለው ኢየሱስ ክርስቶስ የልብ ጉዳይ ነው። የውስጥ ነው፣ ከውስጥ ነው። የውስጥ የሆነ ነገር ነው። የውስጥ ሰው እያሰበ ያለውን የልቡናን ሐሳብ እስካን የሚያደርግ ነው። ስለዚህ አዲሱ መተዳደሪያችንን ተቀበሉ፣ በቀድሞ መተዳደሪያ አታስቸግሩን። በዚህ ህግ ላይ ደግሞ ሌሎች የበላይ ሌሎች የበታች የሚሆኑበት አሰራር የለም። ሁላችንም ተመሳሳይ ነን፣ ሁላችንም እኩል የምንገዛ ነን እያሉ በደንብ እያለ ሐዋርያ ጳውሎስ ሲያስተምር እንመለከታለን። እንግዲህ አሁን እነዚህ ሰዎች ክርክራቸውን የሚያጠፉበት መነሻ ምንድነው ካላችሁ፣ እነሱ የለመዱት አጭበርባሪ ላይፍ አለቻቸው። ህይወታቸው አጭበርባሪ ነው። ምን አይነት ነገር ይፈጽማሉ? ሰው ፊት ስለማያደርጉ ድርጊቶቻቸው ለማንም አይጋለጥም። እግዚአብሔር ግን ያያቸዋል። እግዚአብሔር የሚያይላቸውን ህይወት ሳይሆን ለሰዎች የሚያወሩት ሰው ያየላቸውን ህይወት ነው ለሰዎች የሚያወሩት። ስለዚህ ከዚህ የተነሳ ማንንም አይሰሙም። በዚህ ጉዳይ ስትመጣ ማንንም አይሰሙም።
እግዚአብሔር ብቻ ነው ጽድቅ። ጌታ ኢየሱስ ክርስቶስ ነው ጽድቅ ሆኖ የተገለጠልን። እግዚአብሔር በሰጠን ጽድቅ በኢየሱስ ክርስቶስ መዳን አለ። ከዛ ውጪ የሆነው ሌላ በሙሉ ከንቱ ነው፣ ልፋት ነው ስትል በጣም ነው የሚቃወሙት። ትዝ ይላችሁ እንደሆነ ዮሐንስ ወንጌል 8 ላይ ያለችውን ያችን ሴት ተመልከቷት። በዮሐንስ ወንጌል 8 ላይ ጌታ ኢየሱስ ክርስቶስ ደብረ ዘይት ላይ እያስተማረ እየገፈታተሯት አመጧት። እሷን ብቻ ተናግሬ ሊጨርስ። ከዛ ምንድነው የሆነው? እየገፈታተሩ አመጧት፣ በፊቱ ወደቀች። እነሱ ድንጋይ ይዞ ነው የመጡት እያንዳንዳቸው። አንዳንዱ ድንጋይ ምን አይነት ድንጋይ ያዙ? ኮብልስቶን ያዙ፣ ትልቅ ድንጋይ ያዙ። ለመወገር ብቻ እቺን ሴት ለመውገር የሚያበጅ ነገር ይዞ እየገፈታተሯት እያጣደፏት አመጡ። በኢየሱስ ክርስቶስ እግር ስር ጣሉት። እዛ በኋላ ጌታ ኢየሱስ ክርስቶስን እንዲህ አይነት ጥያቄ ጠየቁ። ልክ በፊቱ እንደጣሉ ከሙሴ ሕግ አንዱን መሽረጥ አደረጉና ሙሴ ይችን ሴት ያመነዘረች በአደባባይ አግኝተናታል። ሙሴ እንደዚህ አይነት ድርጊት የፈጸሙ ሰዎች ሲገኙ ሕጉ ይገደል ይላል። አንተ ምን ትላለህ አሉት። በደንብ ስሙኝ። አንተ ምን ትላለህ? ሙሴ ይገደል ነው ማለት ሕጉ ነው የተጻፈ ነው። ሕግን ልሽር አልመጣሁም ብለሃል። ደግሞ ሌላ ቻሌንጅ እኮ አለ። ሕግን ልሽር አልመጣሁም ብሏል እኮ። ቻሌንጅ አለ። አሁን እንዴት አድርገህ ነው ይሄንን የምትፈታ? እንዴት አድርገህ ነው ይሄንን የምትናገረው? እንግዲህ ያው እያመነዘረች ነው ያገኘነው፣ እኛ ሬዲ ነን፣ ዝግጁ ነን። አንተ ምን ትለናለህ? ትገደልም አላለም፣ አትገደልም አላለም። ቀስ አለና መሬት ላይ ጻፈ። ከናንተ ኃጢአት የሌለበት አስቀድሞ ምን አድርጋት? ይውገራት የሚለውን ጽሑፍ መሬት ላይ ጻፈ። ልክ ከጻፈ በኋላ ከፊት ያለው ሰውዬ እየተጣደፈ መጣና እቺ ሴት ተንበርክካ እስካሁን እያለቀሰች ነው። ጎንበስ ብሎ ሲያይ ጽሑፉ ከናንተ ኃጢአት የሌለበት አስቀድሞ ይውገራት የሚል ነው። ይህ ጽሑፍ ፊደል ብቻ አይደለም። ይህን ጽሑፍ ኢየሱስ ሲጽፍ ሊያመልጡበት የማይችሉትን ብርሃን ለቆበታል። ሰውን እየደበቁ ኖረዋል። ዛሬ ግን በመካከላቸው የተገኘውን እውነትና መንፈስ የሆነውን ኢየሱስን መደበቅ አይችሉም። ደነገጡ። ሰው ይመጣና ይህንን ጽሑፍ ካዩ በኋላ ቀስ ብሎ ይሄዳሉ። ምን ነው ሰላም ነው? አይ ሰላም ምንም ይሉና ሁሉም ቀስ ብለው ከጉባኤ መካከል ሹልክ ብሎ ይጠፋል። ሁለተኛውም ይመጣል፣ ያነብና ሹልክ ብሎ ይጠፋል። ሁሉም እያየ አቅመጣ። ሁሉም ሰውን ደበቁ እንጂ መደበቅ የማይችሉት ብርሃን ስላለ መጽሐፍ ሲናገር ጨለማ ብርሃን በጨለማ ይበራ ነበር ጨለማውም አላሸነፈም ስለሚል ጨለማቸው ሊያሸንፍ ሽወዳቸው ሊያሸንፍ የማይችል ብርሃን ስለሆነ እዚህ ላይ የተቀመጠው ባዩት ቁጥር ድንጋጤ የወረደባቸው ሁሉም ቅድም እኛን ኃጢአተኛ አትበለን ያለ በሙሉ በአንድ ድምፅ ሁላችን ኃጢአተኞች ነን እያሉ ጠፉ። እቺ ሴት ብቻዋን ቀረች። መጨረሻ ላይ አየና ጌታ ኢየሱስ ክርስቶስ መጨረሻ ላይ ቀና በይ አላት። አላመነችም። እየተነፋረቀችም እየደነገጠችም በህይወት አለሁ እንደያለች ገላዋን እየዳበሰችም ይሁን ብድቅ አለች። ከሳሾችሽ ወዴት ናቸው? ማንም አልፈረደብሽም? ምን ያህል አንዳቸውም እንኳን አልፈረድም። እንግዲያውስ እኔም አልፈርድብሽም፣ በሰላም ሂጂ አላትና አሰናበታት። እዚህ ጋር ልትመለከቱ የሚፈልገው ጉዳይ እነዚህ ሰዎች በንግግራቸው አሳምነውታል ብዙን ሰው፣ በድርጊታቸው አላሳመኑም። የሚያደርጉት ነገር ከጀርባቸው ሌላ ነበረ። የዚህን ቀን ጌታ ኢየሱስ ክርስቶስ ፊት በቀረቡ ቀን ግን አንዳች ምላሽ አጡ። ከተራ ሕዝብ እስከ ካህን ድረስ ይህንን ጽሑፍ እያነበቡ እየደነገጡ ተመለሱ። እኛ ለካ ኃጢአተኞች ነን፣ እኛም ለካ ይሄ አለብን። አይ
እኔማ አስቀድሜ አልወግርም፣ እኔማ አስቀድሜ ድንጋይ አላነሳም እያለ ሁሉም ሰው ጠፋ፣ ባዶ ሆነው። ጻድቅ የሆነ ሰው ከመካከላቸው አንድም ሰው ጠፋ። ኢየሱስ ያን ሁሉ ማስረጃ ትቶ ሰው ሁሉ ይዞ የመጣውን ድንጋይ አደባባይ ላይ የተያዘችበትን ጭብጥ ዋና ማስረጃ ትቶ ቀና በይ አላት። ቀና በይ። ይህ የሚያሳየው የሰረቀ ሰው ቀና ማለት ይችላል? እንደ ወገኖቼ የሰረቀ ሰው ቀና ማለት ይችላል? የሰረቀ ሰው እኮ በህዝብ መካከል ድሮ ገጠር የሆነ ምናምን የሰረቀ ሰው ሌባ ነው እየተባለ አንገት ጎንበስ ብሎ ነው የሚሄደው። ቀና ብሎ ፊት ማየት አይፈልግም፣ ፊቱን ይሸፍናል። ለምን? በላዩ ላይ የተሸከመው የስድብ ስም ነው፣ ትክክለኛ ያልሆነ ስም ነው፣ አንገት የሚያስደፋ ነገር ነው። ኃጢአት አንገት የሚያስደፋ በሽታ ነው። ጌታ ኢየሱስ መጥቶ የፈወሰን አንገት ካስደፋን በሽታ ነው። ክብር ለጌታ ለኢየሱስ ክርስቶስ ይሁን። አረ ለጌታ ክብር ስጡ ባካችሁ። ከኃጢአት ስለመዳናችሁ አንገት ካስደፋን በሽታ ያዳነን ኢየሱስ ነው። ሃሌሉያ። ከዛ ቀና በይ አላት። ቀና በይ። ያ ሁሉ ሰው ከእርሷ ዙሪያ ሲበተን ቀና በይ። ተሸክማ የመጣችው ኃጢአት ነበረ፣ ቀና እንዳትል የሚያደርግ ተሸክማ የመጣችው ሸክም ነበረ። ይህን የሚያክል ነበረ። ከላዩ ላይ እንዴት ይውረድ? ባይዘወይ ጎንበስ ያለችው ትዕይትናን ፈልጋ አፍራ ብቻ አይደለም። the power of sin ሰውን ያገውጣል። የኃጢአት ኃይል ሰውን ጎባጣ የሚያደርግ ነው። በሽታዎች ሁሉ የራሱ ሲምፕተም አለው። በሽታዎች ሁሉ የየራሱ ሲምፕተም አለው። ለምሳሌ ይሄ ምንድነው? ሳምባ በሽታ ቢይዘን ምንድነው የሚያደርገን? ያስለናል። እንግዲህ ሐኪም እዚህ መካከል አለ፣ ሐኪሞች አሉ። ስለዚህ ሳሚ ከባድ ፕሮፌሽን ላይ ያለ ሰው ነው። ምን ያደርጋል? ያስላል። ወይ ደግሞ እዚህ ጋር ምንድነው የሚባለው? ይሄ ክለብ ፉት የእግር መቆልመም ያለበት ሰው ደግሞ ምን ያደርጋል? ያስነክሰዋል። አይን ቢታመም ባክቴሪያ አይን ውስጥ እንትን ብል ምን ያደርጋል? አይን ልም ያደርጋል። በሽታዎች የየራሳቸው ስሜት አላቸው። የዲስክ ወይ የወገብ ላይ ከባድ ችግር ቢፈጠር ያጎብጣል። ሌላም በሽታ ሌላ ምልክቶች አላቸው። ኃጢአት የራሱ ሲምፕተም አለው። ሙሉ ማንነት ያጎብጣል። አንደር ኮንፊደንስ ያደርጋል። ጎባጣ ያደርጋል። አቅም ያሳጣል። ሽባ ያደርጋል። ቀና ብለን እንዳናየ ያደርጋል። ይቺ ሴት ቀና ብላ ያላየችው ሰዎች ስላወሩባት ብቻ አይደለም፣ ድርጊቱ ነው ላይ የተጫነው። ድርጊቱ አሳፈራት። ድርጊቱ አንገት አስደፋት። የምትናገረውን አሳጣት። የሚገርማችሁ ጌታ ኢየሱስ ክርስቶስ መጥቶ ያዳነን ቀና ማለት ካቃተን ከዛ ክፉ በሽታ ነው። ክብር ለጌታ ለኢየሱስ ይሁን። ሃሌሉያ። ከዛ በሽታ የዳነ ሰው ለጌታ ክብር ይሰጣል። ቀና በይ ማለት የሚችል እሱ ብቻ ነው። ቀና በይ። ቀና በል በለው አጠገብ ያለውን ሰው። ኢየሱስን የሚያዩ አይኖች ቀና ይበሉ በል። ሃሌሉያ። ኢየሱስን የሚያዩ አይኖች ቀና ማለት አለባቸው። ቀና በይ አላት። እነዚያ ሰው ሳያይ ሀገር እያተራመሱ የኖሩት ወግ አጥባቂዎች ማንም ስላላያቸው ቀና ብሎ ነበር ድንጋይ ይዞ የመጡት። ካሞን ማንም ስላላያቸው ቀና ብሎ ነበር የመጡት። ኃጢአት ስላልነበረባቸው አይደለም፣ ድፍረት ስለተሞሉ ድንጋይ ይዞ ቀና ብሎ ነበር የመጡት። ይቺ ሴት ግን በአደባባይ ላይ ስለተገኘች አንገቷን ደፍታ በሽታውም አለ አጎንብሳ ነው የመጣችው። ከፈረደላት በኋላ እነሱ ሲመጡ ፍርዱን እንፈታተናለን ብሎ ነው የመጡት። ምን ብሎ ነው የመጡት? ፍርዱን እንፈታተናለን ብሎ ነው የመጡት። እሷ ደግሞ ስትመጣ ፍርዱን ይቀበላለሁ ብላ ነው የመጣችው። ፍርዱን ይፈታተናለሁ ብሎ የመጡ የጓዳ ኃጢአተኞች ቀና ብሎ መጥቶ አንገት ደፍቶ ሲመለሱ ፍርዱን ይቀበላለሁ ብላ የመጣች የአደባባይ ኃጢአተኛ አንገቷን ቀና አድርጋ ተመለሰች።
ክብር ለጌታ ለኢየሱስ ይሁን። የእግዚአብሔርን ፍርድ ፈልጋችሁ ስትመጡ ቀና ብላችሁ መመለስ ይሆንላችሁ። የእግዚአብሔርን ጀጅመንት በሕይወታችሁ ላይ ፈልጋችሁ ስትመጡ ቀና ማለት ይሆንላችኋል። እስኪ በሕይወቴ ቀና ማለት ይሆንልኛል በሉ እስኪ። የእግዚአብሔርን ፍርድ እቀበላለሁ የሚለውን ሰማለሁ ብላ ስለመጣች ቀና ብላ ተመለሰች። ወገኖቼ አንዳንዴ ዛሬ የምናገረው ነገር በጣም እናንተን እልል ሃሌሉያ ምናምን የሚያስብል አይደለም። እሱን ተናግሬ ልጨርስ። እቺ ሴት በሰዎች እይታ አክሰፕት አድርጋለች። እሷም ከሰው ፊት ሁሉ ተገላለች። ግን ያህዌ ከዙፋኑ ስለተመለከታት ቀና ብላ ነው የተመለሰችው። አደባባይ ላይ ኃጢያቷን ነውሯን በቃ ያደረከኝን አድርገኝ፣ አንተ የፈለከውን አድርገኝ፣ እኔ ተሳስቻለሁ፣ ደክሜያለሁ፣ ወድቄያለሁ፣ አዎ ዝሙት ሰርቻለሁ፣ ጀስት በህይወቴ ላይ የምትፈልገውን አድርግ ብላ ስለመጣች ይቅርታን ተቀብላ ተመለሰች። አንድ ጊዜ አንድ ወንድም ይጠጣለሁ አለ። ክርስቲያን ነው። እቺን በደንብ ስሙኝና ለኔ ነው ያለኝ፣ ለሌላ ሰው አይደለም። እኔ መጠጥ እጠጣለሁ አለ። ድብና አድርጌ ነው የምጠጣ። ከዛ እግዚአብሔር እንዴት እንደለወጠው ስነግረኝ ነው። ፕሮግራማችን የሚያልቀው 6 ሰዓት ተኩል 7 ሰዓት አካባቢ ነው። መሪዎች 9 ሰዓት አካባቢ 8 ሰዓት ምናምን አካባቢ እንደዚህ አይነት ድርጊት ውስጥ የተሳተፍን ብዙ ነን አለ። እዛ ቸርች ውስጥ ብዙ ነን መጠጥ የምንጠጣ እና ብዙ ስለሆነን ጠሩናል ወደ ኋላ እንድንቀር። ለመጠጥና ለምን እንደሆነም አላቅም፣ ግን ወደ ኋላ ቀሩ ሲባል እኔ ወይ እንግዲህ ኮሚቴ ምናምን ቀጠና አካባቢም የሆነ ነገር ስላለ ለዛ ይሆናል ብለን ቀረዋል። እና የቤተ ክርስቲያን ሽማግሌዎች ቅሩ ስሉን እዛ ውስጥ ብዙ አገልጋዮችም አሉ። በቃ ተያየናል፣ ብዙ ሰው አለ እና ቁጭ ብለናል። ተጨነቁ የቤተ ክርስቲያን መሪዎችን ለመግለጽ። እንግዲህ አሁን ትንሽ ወንድሞቼ ቃሉ የምናገረው እንደዚህ ነው። በጥቅስ ሁሉ ተጨናነቁ። በቃ ጥቅስ እየጠቀሱ እዛ ውስጥ በጣም ብዙ ሺህ ብር አስራት የሚከፍሉ ትልልቅ ህንጻ ምናምን ባለቤቶች አሉ። በጣም አቅም ያላቸው ሰዎች አሉና ፈርቶ ይመስለኛል በቃ በድንጋጤ ያወራሉ። እና ቃሉ ደግሞ ይሄን ነገር ይቃወማል። እናንተ ደግሞ ትንሽ መጠጥ ብጤ ነገር ትቀምሳላችሁ ስል እኔ እጅ አነሳው አለ ቶሎ። እዛ ያለውን ነው ለኔ ነገረኝ። እኔ እንደውም በድንጋጤ ስለነበረ ጋሽ ፓስተር አልኩት። ጋሽ ፓስተር መጠጥ ጠጥታችኋል ለማለት ነው ይሄ? አንዴ አዎ አልኩት አለ። እንዴ ይሄ እኮ የሚደበቅ ነገር የለውም፣ እኛ በደንብ እንጠጣለን፣ እኔም በደንብ እጠጣለሁ። ጋሽ እንትናም ባለፈው ያው እዛ ተገናኝተናል አይደል? እንትናም ሁላቸውን ጨረስኩ አለ። እዛው እንጠጣለን። እንዴት እናንተንና እግዚአብሔርን እንዴት እንዋሻለን? እኔ ለምንድን ነው ተጣድፌ ያወራሁት? 9 ሰዓት ለመጠጥ ቀጠሮ ይዣለሁ አለ ከጓደኞቼ ጋር። በደንብ ስሙኝ። 9 ሰዓት ለመጠጥ ቀጠሮ ይዤ ስላለው ተጨናነቋል። እንዴት ነው ሰዓቴን እየበሉብኝ ነው። እኔ ቤት ሄጄ ቶሎ ሚሳ ወርወር አድርጌ እዛ መሄድ አለብኝ። ለዛ ቾክዬ ነው አለ። አረ ጋሽ ፓስተር ጠጥተናል። ጋሽ ፓስተር ነው ያልኩት ነው ያለው። ጠጥተናል በደንብ ድብና አድርገን ጠጣ ነው ምናምን እንደዛ ነው በቃ ብዬ ዘረጠጥኩታል። ተናደዱ አለን። በጣም ተናደዱ። አንዳንዶቹ ላበላበኑ በቃ ስለምንተዋወቅ መልስ አጥሙ። ዛመሪዎች ተነገጡና ናና ጌታ እግዚአብሔር ይባርክ አለቀሱ አለ። በቃ ምክንያቱም ተጨንቆ ነው እነሱ የጠሩት። እንባን ባላቸዋል። አንዳንዱ በቃ አንተ እግዚአብሔር ይባርክ እንደውም ና ለአንተ እንጸልያለን። እሺ አልኩት አለ። እጄ ጸለዩልኛል። እግዚአብሔር ከዚህ በኋላ ከናንተ ላይ ነገር ያንሳ አንተን። ሌሎቹ ገና ስላላመኑ ክርክር አለ። የኔን ጨረስኩ አለ። ሲጨርስ ጸለዩና
ከዚህ ነገር እግዚአብሔር ከዚህ በኋላ ካንተ ላይ ይቁረጥ፣ ውሳኔውን ሳምንት እንነግራለን ጉባኤ ፊት፣ አሁን በሰላም ሂድ ስሉ ቶሎ ሄድኩ አለ። 9 ሰዓት ሲደርስ 9 ተኩል ምናምን ሲደርስ መጠጥ ቤት ሄጄ ከጓደኞቼ ጋር ቁጭ አልኳል እና ልክ መጀመሪያውን ስቀምስ የማቆ መጠጥ የማቆ ሽታ ጠፋብኝ አለ። አይ ቆይ ይቀየር፣ ይሄ ሙዱን እንትን ብሎት ነው ይቀየር ተብሎ ሌላ ተቀየረ አለ። ሌላም ተቀይሮ ቢሞክር አሁንም አልገባ አለ። አሁንም ሌላ ቀየርኩ አለ። 5 አይነት ቀየርኩ አለ። በቃ አለ የሚባሉ ምናምን አድርጌ ቀያይሬ ሞከርኩ አለ። አሁንም ምንም ነገር የለም አለ። የዛን ቀን አደባባይ ላይ አዎ እኔ መጠጥ እጠጣለሁ ብዬ ያልኳት ቃል ለካ ኦሬዲ አንድ ቤቴ ውስጥ የነበረውን ለመጠጥ አፐታይት የነበረውን ሽታ ያንን አፐታይት ገለውልኛል። ከዛ በኋላ ብሞክር ወደ አፌ አስገባለሁ ብል ብጠጣለሁ ብል መጠጣት አልቻልኩም። እግዚአብሔር ቆረጠልኝ አለ። ዛሬ አንድ ነገር ልነግራችሁ እወዳለሁ። መጥፎ ልምምድ ደብቃችሁ መከራ የምትበሉ ሰዎች እዚህ ውስጥ ካላችሁ ለእናንተ ጸልዬ ነው የሚጨርሰው። መጥፎ ልምምድ በተለይ መጠጥ መጋት ለምዳችሁ ንሳ ምንም የማይመስላችሁ ንሳ መግባትም የማትፈልጉ ለእግዚአብሔር በውስጣችሁ እንድትገልጡ ፈልጋለሁ። እዚህ ፊት ኑ አልላችሁ፣ እግዚአብሔር ፊት ቤት ሄዳችሁ እንድትወርቁ ነው የምፈልገው። እዚህም ባላችሁበት እንድጸልይ ይፈልጋለሁ። ልምምዳችሁን እግዚአብሔር ያጠፋል። ያንን ኦኔስትሊ እግዚአብሔር ሆይ የዳንኩበት ኢየሱስን አይመጥንም ብላችሁ በእግዚአብሔር ፊት ስትቆሙ ያንን ነውር ከናንተ ላይ እግዚአብሔር ያራግፈዋል። ብዙዎቻችሁ ለምን ጌታ መንፈስ ቅዱስ ይሄንን ዝም ብሎ አላወራኝም? እርግጠኛ ነኝ በመጠጥ ሱስ የምትቸገሩ ካላችሁ፣ በዝሙት ሱስ የምትቸገሩ ካላችሁ፣ በሰሰኝነት የምትቸገሩ ካላችሁ፣ በዋሾነት በውሸት የምትቸገሩ ካላችሁ፣ እግዚአብሔር በማይፈልግ ባህሪ የምትቸገሩ የምትጎሳቆሉ ካላችሁ እናንተን ዛሬ በእግዚአብሔር ፊት ይቅርታ እንድትጠይቁ እግዚአብሔር ፊት ንሳ እንድትገቡ አደፋፍራችኋለሁ። ምክንያቱም የልባችሁን የሚያይ እግዚአብሔር ነውና። አይኖቻችሁን ጨፍኑና 1 ደቂቃ እንጸልያለን። እንደዚህ አይነት ላይፍ ውስጥ ነኝ ጌታ ይርዳኝ የምትሉ ሰዎች ለነዛም ሰዎች ደግሞ ሌሎቻችሁ እንድትጸልዩ ፈልጋለሁ። በዚህ አይነት ላይፍ ውስጥ ነኝ፣ ሳላስብ በማይሆን ነገር ውስጥ ገብቻለሁ፣ ህይወቴ በከባድ ሱስ ውስጥ በከባድ ውድቀት ውስጥ ይገኛል የምትሉ ሰዎች እግዚአብሔር ደግሞ በእንዲህ አይነት ሁኔታ ውስጥ ያሉ ሰዎችን ነፃ በጌታ በኢየሱስ ክርስቶስ ስም ነፃ መሆን መፈታት መፈወስ እንዲሆንላችሁ እጃችሁን ልባችሁ ላይ አርጉና ለሁሉም ሰው ነው የምንጸልየው። ለሁሉም ሰው ማለት እንደዚህ አይነት ስፔሻል ነገር አለብኝ የምትሉ በግላችሁ ግልጽ አርጋችሁ ለእግዚአብሔር እያወራችሁ እንጸልያለን። ልዑል ሆይ በኢየሱስ ክርስቶስ ይህንን ስለምታደርግ አመሰግናለሁ። ክብር ላንተ ይሁን። መንፈስ ቅዱስ በእነዚህ ወንዶችና ሴቶች ልጆች ላይ ይህ ክብር በኢየሱስ ክርስቶስም ፍጹም ንሳ ምህረት እየሰጠ ይለፍ። ይህን ስለምታደርግ አመሰግናለሁ። ሃሌሉያ አሜን። ስለዚህ አንድ ሐሳብ ብቻ ከፍቼ ጨርሳለሁ። እንግዲህ ስለዚህ ጳውሎስ የሰዎችን የጋራ ችግር መፍቻ አድርጎ የሚያቀርበው ኢየሱስን ነው። ኢየሱስን ደግሞ እንድትቀበሉ ያስፈልጋል። Not Jesus is the only solution and the last revolution. ኢየሱስ የመጨረሻ መፍትሄም የመጨረሻ በሕይወታችንም ነው። ቀኛችሁን አንሱ። አሁን ይሄን አልተናገርኩም፣ ይሄን ነክስት ነው ማወራው። ኢየሱስ በሉ። የመጨረሻ መፍትሄም የመጨረሻ በሕይወታችንም ነው። የምናውጀው እሱን ነው። የመጨረሻ ንቅናቄያችን ኢየሱስ ነው የሚሆነው። አንዳንድ ሰዎች ሰሞኑን እንዳሉት ቤት እያንኳኳን ኢየሱስ እዚህ ቤት ገብቷል አለ ወይ ደህና ናችሁ ያልን ኢየሱስን እናወራለን። አሜን አሜን። ኢየሱስን እንናገራለን። ታክሲ ውስጥ አቤት ኢየሱስ እንዴት ነው እናንተ ዘንድ ይታወቃል እያልን እናወራለን። እየደበራቸውም ቢሆን ኢየሱስን እያወራን ኢየሱስን እየተነበይን ኢየሱስን እየተናገርን እንሄዳለን።
ጊዜ ማለት ባለማቋረጥ የሚሮጥ ለአፍታም ቢሆን የማይደክም